ዛሬ እንደምታዩት ምርጥ ራት ይዤላችሁ መጥቻለሁ ማለት ነው። ተወዱታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሰላም ነው፣ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት መኮረኒ በሸሜል ነው ማለት ነው። መኮረኒ በሸሜል እንዴት እንደምንሰራ አሳያችኋለሁ። እዚህ ጋር ዘይት አለኝ፣ ቲማቲም አለኝ፣ ዲያይ ሰደር አለኝ። ዲያይ ሰደር ማለት አጥንት የሌለው ማለት ነው። እንደምታዩት የሰገር አጥንት የሌለው ዶሮ ማለት ነው። ከዛ ደግሞ እዚህ ጋር ቅመም አለኝ። እንደምታዩት ይሄ ከዝበራ ነው። ከዝበራ ፓውደር፣ ፍልፍል አስዋድ፣ የፈለጋችሁትን ባህራት ማለት ነው። የሁሉም አይነት የተቀላቀለ ባህራት አለኝ ማለት ነው። እዚህ ጋር ደግሞ እንደምታዩት ፋብሪካ አለኝ። ፋብሪካ፣ ፍልፍል አስዋድ፣ ሁሉም አይነት የተቀላቀለ ባህራት ከዝበራ ፓውደር ማለት ነው። አሁን እዚህ ጋር ዘይታችንን አድርገናል። ዘይቱን ጨምሬያለሁ፣ ረጭን ያለው ዘይት ሽንኩርቱን ጨምሬያለሁ ማለት ነው። እንደምታዩት እሺ፣ ከዚህ ጋር እንደምታዩት ሽንኩርታችንና ዘይታችን እንደምታዩት ትንሽ እንትን ካለ በኋላ ዶሮአችንን የሰደራችንን እንጨምራለን። እንዲበስልልን በደንብ ማለት ነው። እንደምታዩት የሰደራችንን እንደዚህ እንደምታዩት ስጋችን እየበሰለ ነው፣ ዶሮአችን ማለት ነው። እንደዚህ በሰል ካለ በኋላ እናደርጋለን። ነጭ ሽንኩርታችንን እንጨምራለን። የተፈጨ ሽንኩርት እንጨምርበታለን። ከዚያ ቀጥለን ቲማቲማችንን እንጨምራለን። እንደምታዩት ቲማቲማችንን እናደርጋለን ማለት ነው። እንደምታዩት የመኮረኒያችን ዶሮአችን እንደዚህ እየበሰለ ነው ማለት ነው። አሁን ቅመማችንን እንጨምራለን። እዚህ ጋር ጨው አለኝ፣ ባህራት እንዳሳየኋችሁ፣ ፍልፍል አስዋድ፣ ከዝበራ ፓውደር፣ ፍልፍል አለኝ ማለት ነው። እንደምታዩት ሁሉንም ጨምረዋለሁ። እንደዚህ አድርጌ አበስለዋለሁ። እዚህ ጋር ውሃ ጥጃለሁ። እዚህ ጋር መኮረኒ ያለው ማለት ነው። የመኮረኒያችን ውሃ ነው። ከዛ መኮረኒያችን ጨምር ያሳያችኋለሁ። ውሃ ጨምር፣ ዘይት ጨምርበታለሁ፣ ጨው ጨምርበታለሁ። እንደምታዩት ሲፈላ መኮረኒ እንጨምራለን ማለት ነው። እዚህ ጋር የተፈጨ ቲማቲም ሰልሳ ጨምርበታለሁ፣ ጨምርበታለሁ። ያው ቪዲዮ ገባ መስሎኝ ነበር፣ አልገባም። በትንሹ እንደሚበቃችሁ ያህል ሰልሳ መጨመር፣ የተፈጨ ቲማቲም ማለት ነው። ዶሮችን እንደዚህ አበሳዋቸው። እዚህ ጋር ዶሮአችን በስሏል ማለት ነው። እንደዚህ ጨርሰናል። ዶሮአችን እየፈላ ነው። እዚህ ጋር እንደምታዩት የመኮረኒ በሸሜል ነው ልሰራ ነው። ዱቄት አድርጌያለሁ፣ 3 ማንኪያ ዱቄት አድርጌያለሁ። ያው እንደሚበቃችሁ ያህል ማለት ነው። ወተት ጨምራለሁ። ብዙ ከሆነ የምትሰሩት ከዚህም በላይ በዛታችሁ መስራት ትችላለች ማለት ነው። ክሬሙ ማለት ነው። የበሸሜሉ ክሬም
ነው የምሰራው። እንደምታዩት ከእሳቱ ከመጣዴ በፊት ዱቄቱንና ወተቱን እንደዚህ እመታዋለሁ ማለት ነው። እንዳይጓጉልብን ከውጭ ነው መምታት ያለባችሁ። ከእሳቱ ላይ ካረጋችሁብን ይጓጉላል። አሁን ወደ እሳት ጥዴዋለሁ። ከዛ ጫውና ፍልፍል አስወጥ ነው የምጠቀመው። ያያችሁት ጥዴዋለሁ። ከዚያ ክሬም እስከሚሆን ድረስ እዚሁ እንዳይጓጉልብኝ እዚሁ እያማሰልኩኝ ክሬም አደርጋለሁ ማለት ነው። እንደምታዩት ውሃችን ፈልቷል ማለት ነው። ብስሚላ የቆረመችን እንጨምራለን። እንደምሆን ነው የምሰራው። እንደምታዩት ነው ማለት ነው። ክሬማችን ዶሮአችን እንደምታዩት ክሬማችን ማለት ነው። በደንብ አይታያችሁም መሰለኝ የመብራቱ ጨረር። ክሬሙ እንደምታዩት ክሬም ነው። አያችሁት? አሁን ምን እጨምራለሁ? ጨው እጨምራለሁ። እንደ አስፈላጊነቱ የሚበቃችሁ ያህል ፍልፍል አስዋጥ ትንሽዬ ማንኪያውን እጨምራለሁ። ፍልፍል አስዋጥ በነገራችን ላይ በጣም ነው የሚያጣፍጠው። ቁንዶ በርበሬ ማለት ነው። በሀገራችን ቁንዶ በርበሬ፣ በአረቦች ፍልፍል አስዋጥ ያላችሁ ምን እንትን ብሎ ማለት ነው። ክሬሙ ተሰርቷል። መኮረኒያችን እየፈላ ነው። እዚህ ጋር የበሰለ ነው። ስጋችን እዚህ ጋር አለ። ያው ክሬማችን ይሄን ይመስላል። ፍልፍል አስዋጥ እና ጨው ስላደረኩበት ነው። ያው ክሬም ሆኗል ማለት ነው። አያችሁት? መኮረኒያችን በስሏል። አጥልለናል ማለት ነው። በስሏል እንደምታዩት። ከዚህ አሁን ትንሽ መኮረኒ እናደርጋለን ከሳህናችን። ከዚያ ደግሞ ስጋችንን ዶሮአችንን እንጨምራለን። እንደዚህ እንጨምራለን ከላይ እንደምታዩት ማለት ነው። ኦኬ ከዛ መኮረኒ እንጨምርበታለን። ከታይ መኮረኒ ከላይ ስጋውን ከዛ ደግሞ መኮረኒ እንደዚህ እንጨምራለን። ከዚያም ክሬማችንን እንጨምራለን ማለት ነው። ክሬማችንን እንጨምራለን ከላይ ይኸው እንደምታዩት። ከዚያ ሙዜሬላ እንጨምራለን። ሙዜሬላ ቺዝ፣ ሙዜሬላ በሀገራችን ቺዝ ነው፣ በአረቦች ደግሞ ሙዜሬላ ከላይ ላይ እንጨምርበታለን። እንደዚህ ከላይ ላይ ከጨመርን በኋላ ኦቨናችን ውስጥ እናስገባዋለን። ከላይ ቀይ እናደርገዋለን ማለት ነው። ሲበስል እንገናኛለን። ያው እንደምታዩት ሙሉ ለሙሉ ከላይ እናደርግበታለን ሙዜሬላው። ከዚያ ኦቨናችን ውስጥ እናደርጋለን ማለት ነው። ያው እንደምታዩት እዚህ አድርገን መኮረኒ በሸሜላችን በስሏል። እንደዚህ ደርሷል ማለት ነው። እንደምታዩት ይህን ይመስላል። ትወዱታላችሁ፣ ሰርታችሁ ሞክሩት። በጣም ምርጥ ነው። ሞክሩት ማለት ነው። በጣም አሪፍ ነው። ለራት ቀልጠፍ ያለ ብዙ ሰዓት የማይወስድ ማሻአላህ ይህን ይመስላል።
ባላችሁበት ሰላማችሁ ይብዛ። ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። መቻችሁ